የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ዋናቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። በደብረ ሮሃ ቅዱስ ላሊበላ ከ2590 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ተሰጠ። እንደሚከተለው ይቀርባል። በደብረ ሮሃ ቅዱስ ላሊበላ ከ2590 በላይ ለሚሆኑ አገልጋዮች ስልጣነ ክህነት ተሰጠ። ከቅዱስ ላሊበላ በረከት ለመካፈል ከተለያዩ የሀገሪቱ ክፍል ለሚመጡ አገልጋዮች በየዓመቱ ስልጣነ ክህነት የሚሰጥ ሲሆን ዘንድሮም በተመሳሳይ የዲቁናና የቅስና ስልጣነ ክህነት ታኅሳስ 28 ቀን 2018 ዓ.ም ተሰጥቷል። ብፁዕ አቡነ ኤርሚያስ የሰሜን ወሎ የደቡብ ወሎና የኬሚሴ ሀገረ ስብከት ሊቀ ጳጳስ በደብረ ሮሃ ቅዱስ ላሊበላ ገዳም ለ2185 ደቀ መዛሙርት የዲቁና ለ408 ዲያቆናት ደግሞ የቅስና ስልጣነ ክህነትም ሰጥተዋል። ከብፁዕ አቡነ ኤርሚያስ በተጨማሪ ብፁዕ አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስ በቦታው ተገኝተው ስልጣነ ክህነትም ሰጥተዋል። ክህነት የተቀበሉት አገልጋዮች በሚማሩበትና በሚያገለግሉበት ደብር በወረዳው ቤተ ክህነት በሀገረ ስብከት የተሰጣቸውን ፈተና ያለፉ ሲሆን በሊቃውንት ቤተ ክርስቲያን ለ2 ቀናት ስልጠና የተሰጣቸው ናቸው ሲሉም አክለው ተናግረዋል። የሀገረ ስብከቱ የስብከተ ወንጌልና ሐዋርያዊ ተልእኮ ዋና ክፍል ኃላፊ መምህር ኤርሚያስ አዳነ የደብረ ሮሃ ቅዱስ ላሊበላ የአራቱም ጉባኤያት መምህር ሊቀ ሊቃውንት ሳሙኤል አስናቅ የግንዛቤ ማስጨበጫ ስልጠናውን ሰጥተዋል። የአእላፋት ዝማሬ ቀን የአእላፋት ቅዳሴ ይሆናል ተባለ። ተጨማሪ አለ። የአእላፋት ዝማሬ ወደ የአእላፋት ቅዳሴ ሊደረግ መሆኑ ተገለጸ። የአእላፋት ዝማሬ በዋዜማው የዋዜማ እንዲካሄድም ተወስኗል። የአእላፋት ዝማሬ ቀን የአእላፋት ቅዳሴ ቀን ይሆናልም ተባለ። የቅዳሴ የተሰጡ ትምህርት አብይ ጾም ላይ ይጀምራል። ሶስተኛው የአእላፋት ዝማሬ በመስቀል አደባባይ በተሳካ ሁኔታም ተካሂዷል። የጠቅላይ ቤተ ክህነት ስራ አስኪያጅ የሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳይሮስ የቅዱስ ሲኖዶስ ዋና ጸሐፊና የማህበራት ምዝገባ ክትትል መምሪያና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሪያቆስ በተገኙበት በዚህ ዝማሬ ላይ የመምሪያው ኃላፊዎች፣ የጉባኤ መምህራን፣ ሰባኪያና ዘማሪያን እንዲሁም በመቶ ሺህ የሚቆጠሩ ምዕመናንም ታድመዋል። የአእላፋት ዝማሬ በጃን እስጢፋኖስ በመሐረነ አብ ጸሎት የተጀመረ ሲሆን ወንጌል ደርሶ የዕለቱ ወንጌል በብፁዕ ጠቅላይ ስራ አስኪያጁ ተነቦ የሰርከ ኪዳንም ደርሷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ዋና ስራ አስኪያጅ ቀሲስ አካለ ወልድ ተሰማ የተመራው ጉባኤ በብፁዕ አቡነ ዲዮስቆሮስ ቃለ ምዕዳም ተከፍቷል። ብፁዕነታቸው በመልእክታቸው ቅዳሴ ቤተ ክርስቲያናችን ከጥንት ጀምሮ በቅዱስ ያሬድ ዜማ በሊቃውንት ድርሰት በዓል ልደትን ከዋዜማው በመነሳት ለይቱን በቅኔና ማሌት በስርዓተ ቅዳሴ ሐዋርያዊ ትውፊትን ጠብቃ በዝማሬ ስታከብር ኑራለች። ዛሬም እያከበረች ትገኛለች። ይህንን ፍጹም መንፈሳዊ የሆነ የተቀደሰ ትውፊት መሰረት በማድረግ በጌታችን የልደት በዓል ምዕመናን በተለይም ወጣቶች ከመንፈሳዊ ስርዓት ውጭ ባልባሌ ቦታዎችና ቀኑ ሌሊቱን እንዳያሳልፉ መዝሙራትን አጥንተው ከአከብት ብርሃን ሆኖ የጌታችን ልደት በምስጋና ለመቀበል መሰብሰባቸውን የሚያመሰግንና በረከት የሚያሰጥ የተቀደሰ ተግባር ነው ብለዋል። የአእላፋት ዝማሬ መድረክ በጥንታዊ የክብረ ቤተ ክርስቲያን ቅርጽ የተሰራ ሲሆን በደመራ ቦታው ላይ ደግሞ የቤተልሔም ግርግምን የልደት ብርሃንና ስዕል በማድረግ ምዕመናን ወደ ተወለዱበት ስፍራ ሕሊናቸውን እንዲመልሱ የሚያደርግ ይሆናልም ብለዋል። ሶስተኛው የአእላፋት ዝማሬ በብፁዕ ጠቅላይ ስራ አስኪያጁ አብሳሪነት በይፋ የተከፈተ ሲሆን በጃን እስጢፋኖስ ዲያቆናት ወረብ ተከፍቶ 15 መዝሙራትም ተዘምረዋል። በሁለተኛ ዙር ከዲያቆናት መዳን ተወለደ ነዋ የሚል ወረብ በማስተካከል 15 መዝሙራት ተዘምረው በበኩረ ዘማሪያን ኪነ ጥበብ ወልደ ቂርቆስ እንደ ቸርነት ጸሎት ተደርጎ በሰላም ተጠናቋል። የአእላፋት ዝማሬው ላይ የታደሙት ምዕመናን ቁጥራቸው ከተጠቀሰው በላይ ቢሆን የጸጥታ አካላት ባስደነቀው ፍጹም ሰላማዊ መንፈስና በእርጋታ ወደ የቤታቸውም ሂደዋል። በዕለቱ የታደሙት ምዕመናን የጧፍ መባቸው ለተአካ ነገስታት በአታ ለማርያም ገዳምም ሰጥተዋል። የኢትዮጵያ ጃንደረባው ትውልድ ዘንድሮ በመስቀል አደባባይ ያካሄደውን የአእላፋት ዝማሬ በድረ ሁነት በውይይት በጥንቃቄ የገመገመ ሲሆን እግዚአብሔር ቢፈቅድ የአእላፋት ዝማሬውን ወደ አእላፋት ማህሌትና የአእላፋት ቅዳሴ ለማድረግ ሲያደርግ የነበረውን ጥረት በ2019 ዓ.ም የአእላፋት ዝማሬ ላይውን እውን ለማድረግ ሊቃውንት ቤተክርስቲያንና ብፁዓን አባቶችን በማማከር ድምዳሜ ላይ መድረሱንም አክለው ገልጿል። የአእላፋት ዝማሬ በመስቀል አደባባይ ደረጃ ለመጀመሪያ ጊዜ መካሄዱን የታየው አዲስ ነገር የአደባባይ ጥባት የተሳታፊው ብዛት ሰልፍና ፍተሻው የሚወደስበት ታሳቢ ሆኖ ጸሎትና ዝማሬ ብቻ 5 ሰዓታትን የሚወስድ መሆኑን ህዝቡ ከአደባባይ ለመውጣት የሚፈጅበትን ጊዜ አከፋፍሎ ወደ አጥቢያው ለማድረስ ከሚደረግ ጉዞ ጋር አዳጋች እንደሚሆንም ተስተውሏል። በዚህም ምክንያት ፈቃድ እግዚአብሔር ቢሆን ከቀጣይ ዓመት ጀምሮ የአእላፋት ዝማሬ አንድ ቀን በዋዜማው ዋዜማ እንዲደረግና በዋዜማው ዕለት ደግሞ የአእላፋት ቅዳሴ ዘመቻ እንዲጀመርም ተወስኗል። ይህ መደረጉም ማህሌት የሚቆመው ምዕመናን ከአእላፋት ማግስት
እረፍት አድርገው እንዲቆሙና ወደ ቅዱስ ላሊበላና ወደ ሌሎች ቅዱሳት መካናት ጉዞ የሚያደርጉ ተሳታፊውን በማግስቱ በረራዎች እንዲካሄዱ እንዲሁም ልደትን በቅዳሴ አሳልፈው የማያውቁ በዋዜማው ዝማሬ መንፈሳቸውን ለቅዳሴ እንዲያዘጋጁ ያበረታታል ሲሉም ተናግረዋል። የኢትዮጵያው ጃንደረባው ትውልድ ጃን ቅዳሴ በተሰኘው ፕሮጀክቱ አማካኝነት ቅዳሴ ለማስተማር ትምህርት ቪዲዮ ከመማሪያ ሞጁሉ ጋር ዝግጅቱን ያጠናቀቀ ሲሆን የአላፋት ሳምንት አውደ ርዕይ ላይ በ3D ሞዴል የቅዳሴ ትዕይንት ለብዙሃን ማስጎብኘቱም ይታወሳል። ከመጪው አብይ ጾም ጀምሮ ይህን የቅዳሴ ተሰጥኦ ትምህርት ለምዕመናን በይፋ የሚጀምር ሲሆን በ2019 ዓ.ም በአላፋት ዝማሬ ላይ የታደመውን ሕዝብ ያክል በአጥቢያው በቅዳሴ ላይ ተገኝቶ የዝማሬውን ድምጽ በተሰጥኦ ድምጽ እንዲደረግ ለማድረግ እቅድም ይዟል። ጃን ቅዳሴ ከ24ቱ የኢትዮጵያ ጃንደረባ ትውልድ ፕሮጀክት አንዱ ሲሆን እስካሁን ድረስ 3 ዙር የቅዳሴ ተሰጥኦ ተማሪዎችን አስተምሮም አስመርቋል። በተቋማት ደረጃ የቅዳሴ ተሰጥኦ ለመማር ጥያቄ ላቀረቡ የሙያ ማህበራትም እንዲሁም ከስራ ሰዓታቸው ጋር የተስማማ የመመሪያ መርሃ ግብር ነድፎ በማስተማር ላይ እንደሚገኝ የጃን ቅዳሴ ሰብሳቢ ዲያቆን ኃይለ ኢየሱስ ተሻለም ገልጸዋል። በተያያዘ ዜና የአላፋት ዝማሬ በዩጋንዳ ካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን በልዩ ድምቀትም ተከብሯል። የ2018 ዓ.ም የአላፋት ዝማሬ እንዲያዘጋጁ በዋና አዘጋጅነት ፍቃድ ከተሰጣቸው በውጭ ሀገር ከሚገኙ አብያተ ክርስቲያናት አንዱ የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን አንዱ እንደሆነም ተናግሯል። የምስራቅ አፍሪካ ሀገረ ስብከት ጽሕፈት ቤት ከዋና አዘጋጅነት ጋር በመነጋገር የካምፓላ መካነ ሰላም መድኃኔዓለም ቤተክርስቲያን አምደ ሃይማኖት ሰንበት ትምህርት ቤት የ2018 ዓ.ም የአላፋት ዝማሬም እንዲያቀርቡ እንዲፈቀድ በደብዳቤ በመጠየቅና ለዝግጅቱ እውቅና በመስጠት በዋና አስተባባሪነት ዝግጅቱ እጅግ የተሳካ እንዲሆን ከፍተኛ አስተዋጽኦም አድርጓል። በዕለቱም በካምፓላ ባሉ አብያተ ክርስቲያናት ውስጥ የሚያገለግሉ ሊቃውንትና አባቶች ከአናትም ዲያቆናት እንዲሁም የሰንበት ትምህርት ቤት ወጣቶች እጅግ በጣም ብዙ የዝማሬውን ዝግጅት ላይ ተገኝተው በመወለዱ የሰው ልጆች ሁሉ ከጨለማ ወደሚደንቅ ብርሃን ያሸጋገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በልዩ ዝማሬና እልልታም አክብረዋል። በጀርመንና አካባቢው ሀገረ ስብከት ስር የሚገኙ ምዕመናን ለአብነት ተማሪዎች የገንዘብ ድጋፍ አደረጉ። እንደሚከተለው ይቀርባል። በጀርመንና አካባቢው ሀገረ ስብከት የዱስሴልዶርፍ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አጥቢያ ምዕመናን 82400 ብር ለአብነት ተማሪዎችም ድጋፍ አደረጉ። ብፁዕ አቡነ ዲዮናሲዮስ የጀርመንና አካባቢው ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በጠየቃቸው መሰረት ሊቀ ኅሩያን ቀሲስ ቤዛ መንግስቱ የዱስሴልዶርፍ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አጥቢያ አስተዳዳሪ የመንፈሶቻቸውን በማስተባበር ይህን ድጋፍም እንዳደረጉ ገለጻ ተደርጓል። በጀርመንና አካባቢው ሀገረ ስብከት የዱስሴልዶርፍ አቡነ ገብረ መንፈስ ቅዱስ አጥቢያ ቤተክርስቲያን ማህበራት ምዕመናት በዋናነት አንድ ቤተሰብ ለአንድ ተማሪ ያስተምር በሚል የተጀመረው የበረከት ስራ በአጥቢያው እየተደገፈ ላለው በምስራቅ ጎጃም ሀገረ ስብከት የፈለገ አርዕስት ትርጓሜ ትምህርት ቤት ለሚኖሩ ደቀ መዛሙርት ለ2018 ዓ.ም የጌታችን የልደት በዓለም በጉባኤ ቤታቸው በዓሉን በደስታ እንዲያሳልፉ 82400 ብር ተሰብስቦም ተበርክቶላቸዋል። በተጨማሪም ከነሱ የቀረበውን በሀገረ ስብከቱ ስር ለሚገኙ ታላላቅ ገዳማት ጉባኤ ደቀ መዛሙርቱ ለበዓሉ ማክበሪያ እንዲከፋፈሉም ሆኗል። በፈለገ አርዕስት ትርጓሜ ትምህርት ቤት በቀጣይነት ባለው የበረከት ስራ የሚሳተፉ ምዕመናን ቁጥራቸው 30 እንደደረሰም አክለው ተናግረዋል። ሀገረ ስብከቱ የመንፈሶቻቸውን በማስተባበር ይህን ድጋፍ ላስተባበሩ ሊቀ ኅሩያን ቀሲስ ቤዛ መንግስቱና ድጋፍ ላደረጉ ምዕመናንና ምዕመናት ምስጋናም አቅርበዋል። ታኅሳስ 30 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከሁሉ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። በአሁን ዘመን ጤነኛ አንድም ሰው የለም። ሁላችን ታማሚዎች ነን። ሁላችን በሽታ ተሸክመን እንዞራለን። በሄድንበት ቦታ ሁሉ ግን ድነን ሳንመለስ እንቀራለን። እግዚአብሔር ለዚህ ነው ምንም ወጪ የማናወጣበት የኪኒን የለ የመርፌ የለ ያልጋ የለም በምንም ነገር ሳናወጣ እግዚአብሔር ከኛ የሚፈልገው በተሰባበረ ልቦና ብቻ ሆነን አድነን ፈውሰን ማለት ብቻ ስለሆነ ቅዱስ ዮሐንስን ሰጥቶናል። ከኔ የበለጠ እናንተ በደንብ አሳምራችሁ ታውቁት። ምክንያቱም የሁላችሁን ጓዳ ቅዱስ ዮሐንስ ጎብኝቶታል። የሁላችሁን ቤታችሁን ቅዱስ ዮሐንስ አይቶታል። በኢትዮጵያም አይደለም በውጭ ዓለም ያለውን ብንመለከት መጥምቀ መለኮት ቅዱስ ዮሐንስ ያልገባበት ቤት የለም፣ ያልዳበሰው የለም፣ ያላጠመቀው የለም። ምክንያቱም እግዚአብሔር ለኛ እውነተኛ አባት አድርጎ ሰጥቶናልና ስሙ ለዘላለም የተመሰገነ ይሁን። ታመው አንድ ቦታ ሄዱና
ከዳኑ በኋላ ምን ይላሉ? አባ ከሌ ሰባኪ ከሌ ባህታዊ ከሌ በመቁጠሪያው በቅባ ቅዱሱ እንዲህ አጥምቆይ አዳነን ብለን ስለ ሰውየው እንናገራለን እንዴ? ብንድን እንኳን አዳኙ እግዚአብሔር ነው። ኃይሉን የሰጠው እግዚአብሔር ነው። ስልጣኑን የሰጠው እግዚአብሔር ነው። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን